ሰላም ጤና ይስጥልን። ይህ ኢትዮ ብሬኪንግ ኒውስ ነው። ከሀገር ውስጥ የተሰሙ ዋና ዋና ዜናዎችን ይዘንላችሁ ቀርበናል። አርዕስተ ዜና። ፋኖ በአማራ ክልል፣ ሸኔ በኦሮሚያ ክልል የትራንስፖርት እገዳ መጣላቸው ተሰማ። ሀገራዊው ጠቅላይ ምርጫ ዛሬ እየተካሄደ ነው። በሱዳንና በኢትዮጵያ መካከል ያለው የዲፕሎማሲ ውጥረት አይሏል። እነዚህና ሌሎች መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በክልሎች የተጣለው የትራንስፖርት እገዳ። የፋኖ ታጣቂዎች በአማራ ክልል ሙሉ በሙሉ መኪና እንዳይንቀሳቀስና ትራንስፖርት እገዳ መጣላቸው ተሰምቷል። በተመሳሳይ ሁኔታ በኦሮሚያ ክልል የሚንቀሳቀሱና መንግስት ሸኔ በማለት የሚጠራቸው የኦሮሞ ነጻነት ሰራዊት እስከ ሰኔ 4 2018 ዓ.ም የሚቆይ የትራንስፖርትና የሰዎች እንቅስቃሴ እገዳ መጣሉን አስታውቋል። ቡድኖቹ ይህንን እገዳ የጣሉት በሀገሪቱ እየተካሄደ ያለውን ምርጫ ለመቃወም እንደሆነ ገልጸዋል። ከሐኪም አምቡላንስ ውጪ ማንኛውም የንግድና የህዝብ ትራንስፖርት እንዳይንቀሳቀስ የተከለከለ ሲሆን ዲፕሎማቶችም ከባህር ዳርና ከባለስልጣናት ጋር ያላቸውን ጉዞ እንዲያስተጓጉሉ ጥሪ አቅርቧል። ግንቦት 24 ሀገራዊ አጠቃላይ ምርጫ። ዛሬ ግንቦት 24 ቀን 2018 ዓ.ም ኢትዮጵያ 7ኛውን ሀገራዊ አጠቃላይ ምርጫውን እያካሄደች ትገኛለች። የብልጽግና ፓርቲ ሰፊ ድል ያገኛል ተብሎ በሚጠበቅበት በዚህ ምርጫ ላይ ከ50 ሚሊዮን በላይ መራጮች መመዝገባቸው ይፋዊ መረጃዎች ያሳያሉ። ይሁን እንጂ በአንዳንድ የሀገሪቱ አካባቢዎች ባለው የጸጥታ ችግር ምክንያት በርካታ ዜጎች ድምጽ የመስጠት እድል እንደማያገኙ ተገልጿል። ዋና ከተማዋ በአዲስ አበባ የምርጫ ሂደቱን ተከትሎ በመስቀል አደባባይን ጨምሮ ዋና ዋና መንገዶች መዘጋታቸው ታውቋል። የሱዳንና ኢትዮጵያ ዲፕሎማሲያዊ ውጥረት። በጎረቤት ሀገር ሱዳን በቅርቡ ለተፈጸመው የሰው አልባ አውሮፕላን ድሮን ጥቃት ሱዳን ኢትዮጵያንና የተባበሩት አረብ ኤሚሬቶችን ተጠያቂ ማድረጓን ተከትሎ በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ ደርሷል። ሱዳን በአዲስ አበባ የሚገኘውን አምባሳደሯን ለምክክር በሚል ወደ ካርቱም የጠራች ሲሆን ይህም ክስተት በሁለቱ ሀገራት ድንበር አካባቢ ያለውን የጸጥታ ስጋት ይበልጥ አሳሳቢ አድርጎታል። የኤምባሲዎች የጉዞ ማስጠንቀቂያ። የአሜሪካና የእንግሊዝ ኤምባሲዎችን ጨምሮ በርካታ የውጭ ሀገራት ዲፕሎማቲክ ተቋማት በኢትዮጵያ ለሚገኙ ዜጎቻቸው አስቸኳይ የጉዞ ማስጠንቀቂያ ደርሰዋል። በምርጫው ወቅትና ከምርጫው በኋላ ባሉት ቀናት ውስጥ ሊፈጠሩ ከሚችሉ ድንገተኛ ግጭቶችና አለመረጋጋቶች ራሳቸውን እንዲጠብቁ ከአዲስ አበባ ውጭ የሚደረጉ ጉዞዎችንም እንዲያቆሙና የተቃውሞ ሰልፎች ከሚካሄድባቸው ቦታዎች እንዲቆጠቡ አሳስበዋል። ተመልካቾቻችን ለዛሬ ይዘንላችሁ የቀረብናቸው መረጃዎች እነዚህን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በሌሎች መረጃዎች እስከምንገናኝ ድረስ መልካም ቆይታ።